በመካከለኛው ዘመን ነው። ስለ ንጉሡ አንድ ያልሆነ ነገር ተናገርክም በል ያኔ ፍርድ ቤቱ ያድነኛል ብለህ እንዳታስብ። በቆዳ ማሰሪያ አንገት ላይ ሁለት ስለታም ሽሎች ያሉት እንደ ሹካ አይነት መሳሪያ ይታሰርብሃል። አንደኛው ሾል ደረት ላይ፣ ሌላኛው ደግሞ አገጭ ላይ ይወጋሃል። መጀመሪያ አካባቢ ህመሙን ለመቀነስ አንገትህን ቀና አርገኸው ለመቆየት ትሞክራለህ። ግን ረጅም ሰዓት መቆየት አትችልም። የመናፍቃን ሹካ በመባል የሚታወቀው ይህ መሳሪያ ወዲያው አይገልህም። ነገር ግን ትንሽ እንኳን ስትንቀሳቀስ እጅግ አሰቃቂ ህመም ያከናንብሃል። በዚህ ቪዲዮ በሰው ልጅ ታሪክ ውስጥ የታዩትን እጅግ ዘግናኝና አረመናዊ የማሰቂያ ዘዴዎችን እንመለከታለን። አንደኛ፣ የቻይናውያን የውሃ ማሰቃያ። መጀመሪያ ተጎጂው እንዳይንቀሳቀስ ተደርጎ ይታሰራል። ከዚያም ቀዝቃዛ ውሃ በፊቱ ወይም በራሱ ላይ በረጅሙ ጠብ ጠብ እንዲል ይደረጋል። ቀስ በቀስ በነጠብጣቦቹና በውሃው መረጨት ምክንያት ቆዳው ላይ የሚፈጠረው የማያቋርጥ መቆጥቆጥ የነርቭ ስርዓትን እጅግ ስሜታዊ ያደርገዋል። ጨርሶ መንቀሳቀስ አለመቻልና ቀጣዩን የውሃ ጠብታ የመጠበቅ ጭንቀት ሰውን በቀጥታ ወደ እብደት ይመራዋል። ሁለተኛ፣ የስዊዲሽ መጠጥ። ይህ ስም በ30 ዓመቱ ጦርነት ወቅት በጀርመኖች የወጣ ነው። በወቅቱ የጦር አባላት፣ ቅጥረኛ ወታደሮችም ሆኑ ዘራፊዎች በሙሉ የዚህ ስቃይ ሰለባ ሆኖ ነበር። የማሰቃያ ዘዴው እንዲህ ነበር። በቱቦ አማካኝነት ጨካኞቹ ወታደሮች ሊታሰብ የሚችለውን እጅግ አጸያፊ ፈሳሽ በባልዲ እየቀዱ በተጎጁ ጉሮሮ ውስጥ ያፈሱበት ነበር። ከሽንትና ከቆሻሻ እስከ ፍግና እዳሪ ድረስ ሁሉንም ነገር እየቀዱ የተጎጁ ጉሮሮ ውስጥ ይጨምራሉ። ሰለባዎቹ በዚህ መጠጥ ምክንያት ከፍተኛ ግፍ፣ አጸያፊነትና ውርደት ብቻ ሳይሆን የሚሰማቸው ለህልፈት የሚያደርሱ ገዳይ በሽታዎችም ይጋለጡ ነበር። ሶስተኛ፣ ካንግ። በታሪክ አብዛኞቹ የማሰቃያ ዘዴዎች ከህዝብ በፊት ውርደትና ከፍተኛ ምቾት ማጣት ጀምሮ እስከማይቻል ስቃይና የሞት ቅጣት ድረስ ይደርሱ ነበር። ከእነዚህ ገሃነማዊ ፈጠራዎች አንዱ ካንግ ይባላል። ካንግ በመሃሉ ላይ ለአንገት መግቢያ የሚሆን ቀዳዳ ያለው ከሁለት ተካፋይ ክፍሎች የተሰራ ትልቅ የእንጨት ሰሌዳ ነው። ሰሌዳው በምንም አይነት መንገድ በአካል ጋር ስለማይታሰር ጥፋተኛ የተባለ ሰው ሰሌዳውን በእጆቹ ደግፎ እያመጣጠነ መራመድ ይኖርበታል። ቅጣቱን ይበልጥ ለማክለር ተጎጂው በሰንሰለት ሊታሰር ይችላል። ይህም እንዳይቀመጥ ያደርገዋል። ብዙውን ጊዜ ካንግ በጣም ትልቅ ከመሆኑ የተነሳ ተጎጂው የሚረዳው የቅርብ ሰው ካልተገኘ በስተቀር ፊቱን መንካት፣ መብላትም ሆነ መጠጣት አይችልም ነበር። በዚህም ምክንያት በረሃብና በጥም ቀስ በቀስ ሕይወቱ ያልፋል። አራተኛ፣ የይሁዳ መደገፊያ። በመካከለኛው ዘመን የነበሩ አውሮፓውያን በጭካኔ ተግባራቸው ላይ ልዩ የፈጠራ ችሎታ ነበራቸው። በወቅቱ የይሁዳ መደገፊያ የተባለውን መጋጠሚያ ፈጥረው በንቃት ይጠቀሙበት ነበር። የይሁዳ መደገፊያ ማለት በልዩ ማያያዣ ላይ የተገጠመ ጫፉ ስለታም የሆነ የእንጨት ወይም የብረት ፒራሚድ ነው። መጀመሪያ የተጎጂው እጆችና እግሮች ይታሰራሉ። ከዛም የሰውነቱ ግንድ ከጣራው ወይም ከግድግዳው ጋር በገመድ በተያያዘ የብረት ቀለበት አማካኝነት ይጸናል። ከዚህ በኋላ ግለሰቡ ቀስ ተደርጎ በፒራሚዱ ስለታም ጫፍ ላይ እንዲቀመጥ ይደረጋል። ሂደቱ የማይቻል ስቃይ በተጎጂው መቀመጫ ላይ ይፈጥራል። አሰቃዮቹ የእምነት ቃል ወይም ሌላ መረጃ ማውጣት ፈልገው ተጎጂው ዝም ካለ እንዲህ ያለው ማሰቃየት ለቀናት ሊቀጥል ይችላል። ይበልጥ እንዲሰምጥ ለማድረግ በተጎጂው እጅና እግር ላይ ከባድ ነገሮችን ያንጠለጠሉም ነበር። ይህም የፒራሚዱ ጫፎች የድሃውን ሰው አካል ይበልጥ እንዲበሱት ያደርጋል። ይህ ሁሉ አልበቃ ብሎ የይሁዳ መደገፊያ በጭራሽ አይጸዳም ነበር። በመሆኑም ለገዳይ ባክቴሪያዎች መራቢያ ይሆናል። ተጎጂዎቹ በሕይወት ለመትረፍ ቢችሉ እንኳን ብዙውን ጊዜ በኢንፌክሽን ይሞታሉ።